إنه على الله كستون يوت إنه فكر وقدر انديت اندي حسبالي متنا عندن يقريش ادمي بالصقا لانسا وليد بن المغيرة المخزومي ታዋቂ ሰው ነው የተሰጠው ሀብት ከጣይፍ እስከ ሻም በሁሉም የመካ በሮች ይገባ ነበር ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት በእድሜ ባለጸጋ ነው ታዋቂ ገጣሚ ነው አላህ ሁሉን ሰጠው ምድር ላይ ዕውቀትም ሰጠው የግጥም ችሎታ ሰጠው ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ ሐሚም ተንዚሉል ኪታብ ሚነላሂል አዚዚል ዓሊም ጋፊሪል ዘንብ ወቃቢሊት ተውብ ሸዲድል ዒቃብ ዘጠውል ላ ኢላሃ ኢላ ሁ ኢለይሂል መሲር ቁርአኑ ማረከው ቁርአን መግነጢሳዊ ኃይል አለው ይስባሃል በተለይ ግጥሙን ስታቀው የስነ ጽሁፉ ችሎታ ሲኖር ነህውን ኢዕራቡን ስታቀው ማዕናው አያልቅም በጣም ተማረከ ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደላል የቁረይሽን መሳፍንት ሰበሰባቸው እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው ቃላችን ተለያይቷል ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር በመሐመድ እንዳያምኑብናል በርግጥም ፀሐይን በእጃቸው ለመጋረድ ተወያዩ ከዛ አንዱ ተነሳና ምን ችግር አለ ሲህር እንበለው አለ ይሄ ቁርአን ድግምት ነው እንበል ሰው ይማርካል ልብ ይስባል አይ ይሄማ ሲህር አይደለም አለ እኛ እኮ ሳሂሮችን እናቃቸዋለን ደጋሚዎችን ላ من نفثه ولا عقده ይሄ ገመድ እየቋጠሩ ይነፉ ነበር እፍፍ ይላሉ ነፋሳቲ في العقد ሚን አነፋፉ አተሳሰሩ ሳሂር አይመስልም መሐመድ አላቸው ማን ያምናቸዋል ልክ ሲያዩት ያን ጨረቃ ሳይባን ያምናቸዋል ታዲያ ምን እንበል አይ ግጥም ነው እንበላሉ ቁርአን ይማርካል የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ አረቡ እኮ ግጥምን ያቀዋል فقد عرفنا شعر كله አላቸው ግጥምን እናቀው የለ مبسوطه ومقبوضه ورزجه وهزجه እናቀው የለ ግጥምን አመታት አረቡም ያቀዋል አያምኗችሁ ቁርአን ከግጥምም ከስድ ንባብ መሃል አዲስ ቅብ ይዞ ነው የመጣው ድሮ ስነ ጽሁፍ ሲረተብ ግጥም ስድ ንባብ ይባል ነበር አሁን ሶስተኛ ቁርአን ተባለ መሃል ላይ የግጥምም ይዘት አለው ስድ ንባብም ይመስላል ማራኪ ልብ የሚስብ ሆነ ታዲያ ምን እንበል አብዷል እንበላል ይሄ የሚለፈልፈው ወህይ መጣልኝ ይላል አብዶ ነው እንበላል فقد عرفنا المجانين እብዶችና አቃቸው ይላል ولا بوسوسته እንዲ ማያቀባጅረው ነገር የለው እንዴት ሰው ያምነናል ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል ታዲያ ምንድነው የምትለናሉ ماذا نقول يا ابا عبد الشمس من نبلو تاديا حيرتنا አዋለልከን እኮ አሉ ከዛ እሱም እንዴት ሚናገረው ቁርአን እኮ ከባድ ነው وان لكلامه لحلاوه ንግግሩ እኮ ጣፋጭ ነው وعليه طلاوه لا يصدال የለበሰ ነው وانه لمغدق اسفله وفرعه لجنا ስሩ የጠለቀ ላዩ የዘለቀ ሸማመድ ሐሚድን ነው የተዋስኳት እቺና ማረኝ ስሩ የጠለቀ ላዩ የዘለቀ وانه لا يعلو ولا يعلى عليه ከፍ ቢል እንጂ ከሱ በላይ የሚሆን የለም وانه لا يحطم ما تحته ከስሩ ያለው የሚያደቅ ነው አላቸው ታዲያ ምን እንበለው አረብ ሊያምንብን አይደል ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበስ ሲገባው ፈከራ አሰበ ወቀደረ መጠነ ከዛ ማስተነተነ ፊቱን ቀጨም አረገ እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው ተመለሰና አንድ ቃል አላቸው አይ ድግምት ነው እንበል ባልን ከሚስቱም ይለይ ልጆችን ከአባታቸው ይለይ ያሰለመም ይወስድ ድግምት እንበል አለ الرحمن ይህን ስብሰባ ማየው አላህ ተቆጣ እስከ يوم القيامه
ቁጣውን ገልጾ አንቀጹን አወረደ። ዘርኒ ወመን ኸለቅቱ ወሒደን ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ አለ። አላህ ቁጣው አየለ። ዘርኒ ወመን ኸለቅቱ ወሒደን ብቻውን ከናህዶት ፈጥሬው ወጀዐልቱ ለሁ ማለን መምዱዳ የማይቆጠር ሪዝቅን የሰጠውትን ጧኢፍ ላይ የእርሻ ማሳ አለው። ከሻም ሀገር የንግድ ቅፍለቱ ይመጣል። ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ። የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረግኩለት። ወጀዐልቱ ለሁ ማለም መምዱደን ወበኒነ ሽሁደን ልጆቹ ደግሞ ለስራ ለሪዝቅ አልሄዱም፣ ከጎኑ ናቸው። ሀብታቸው ብዙ ነው። ከአባታቸው ጥግ ሆነው ነው የሚቆጣጠሩት። አብረውት ነበር የሚወጡ። ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን ثم يطمع أن أزيد ደግሞ እንድጨምረው ያስባል እንዴ? ከላ በጭራሽ አላለ። ለምን? إنه كان لآياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል፣ ደንበር አልፏል። إنه على الله ክስተቱን እዩት። إنه فكر وقدر አሰበ ቁርአንን ለማስተባበል وقدر መጠነ ثم قتل كيف قدر እንዴት ያስባል ይመጥናል። ثم عبس وبصر ፊቱን ቀምጨር ፈታ ያደረገ ምን ልበለው። ثم أدبر واستكبر አስተባብሎም ከእስልምና ሸሸ። ከዛም ብሎ አለ فقال إن هذا ይሄ ቁርአን إلا سحر يؤثر إن هذا إلا قول البشر ይሄ የሰው ልጅ ንግግር ነው፣ ድግምት ነው አለ። አላህ አንቀጹን ቋጨው። ሰኡስሊህ ሰቀር ጀሃነም ራሷ የምትፈራው ሌላ ጀሃነም አለ፣ ሰቀር የሚባል እሱ ውስጥ ጨምረዋል አለ።